ሰብም እናንተ ያብርሽም እናት አባት ከሚጨነቁ የኔም እናት አባት ከሚጨነቁ እንዲሁም ቤት እናንተ ጭምር ከምትጨነቁ ይሄንን ነገር ለምን መቋጫ አንሰጠውም? ካልተቻለ አልተቻለም ነው፣ ከሆነ ይሆናል፣ ካልሆነ አይሆንም የሚለው ውሳኔ ላይ መድረስ አለብን። አንዳንድ ጊዜ በረታ አትዘ አታቀርቅር ከነይ በላንከት አይዞለ ኃይልነ ሞደግ መነሳት ያካበበህን ተስፋ መቁረጥ ድል ነስተህ ፍርሃት ስንፍናን ጥሰወተህ ተሻግረህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የተናፈቃችሁ ወደ ቤተሰቦቼ እንዴት ዋላችሁ? እንዴት ናችሁ? ደህና ናችሁ? ደግ ናችሁ? በሰላም አፍጥራችኋል? ከኔ ጋር ሰላም ሁሉ አማን ሁሉ መልካም ነው አልሐምዱሊላህ። ዛሬ እንግዲህ ሩታ እኔን ከወደድከኝ ታገበኛለህ ወይ የሚል ጥያቄ ጠይቃለች ማለት ነው። መግቢያ ላይ ቪዲዮን እንደሰማችሁት ሁላችሁም ማለት ነው መግቢያ ላይ ሰምታችኋል። ስለዛ ትክክል ነው አለችው። አንድ ሰው ተዋደደ ከተባለ ቀለበት አስሮ መጋባት ግድ ነው። ይሄን ደግሞ ያው በዚህ ጊዜ ቁጭ ብሎ ቤተሰብ እነሱ የሚሰሩትን ቪዲዮ እያየ ነው። ስለዛ የእሱም የኔም ቤተሰቦች የሚጠብቁት በጉጉት እየጠበቁት ያለ ነገር ነው። ስለዛ ይሆናል ካለ ይሆናል፣ የማይሆን ከሆነም አይሆንም በሚለው ውሳኔ እንዲወስንላት ጠይቃለች ማለት ነው። ስለዛ ትክክል ነው። አንድ ሰው ከተዋደደ ቀለበት አድርጎ አንድ ላይ መሆኑ ተገቢ ነው ብዬ አስባለሁ። ምክንያቱም ሰው አንድ ላይ ነው እከሌና እከሌ ይዋደዳሉ እየተባለ በመሀል ብዙ ክፍተት ብዙ ችግር ሊፈጠር ይችላል። ያው ከዚህም በፊት የተፈጠረውን አይተናል ሁላችንም ማለት ነው። ስለዛ ሁላችንም አይተናልና ከዚህም በኋላ ድጋሚ ችግር አለመፈጠሩን እርግጠኛ ስለማትሆን ያው ቀለበት ብናስር የሚለውን ነገር ብላለች። ምክንያቱም አብርሽ እሷ ስትጠይቅ በዚህ ወር በዛ በቀጣይ እያለ እንዳ ተሳካ ነው እየተናገረች ያለው። አዎ አንድ ነገር ያው ካይረ ነገር ስለሆነ ያው ሸይጣንም አለበት ቶሎ እንዲሳካ እንትን አይሆንም እና ስለዛ በጉጉት እንጠብቃለን የቀለበታችን ቀን እንግዲህ ቅርብ አደርግልን ማለት ነው። እናንተ ደስታ የኛም ደስታ ስለሆነ ቀለበት የምታስሩበትን ቀን ቅርብ ያደርግልን ማለት ነው። ቀለበት ሄደን ለማሰር በዱባይ ሄደን እናስራለን ተባብለን ነበር፣ ግን ያው አንዳንድ ነገሮች እንዳልተመቻቹ አውቃለሁ። ሆኖም ግን መፍጠን አለበት ብላለች ሩታዬ። ትክክል መፍጠን አለበት። አንድ ነገር ይሆናል ከነ በኋላ መሆን በጊዜ ያለበት ማለት ነው። ደሷም ለሱም ለቤተሰቦቹም ደስታ የሚሰጠው ቀለበት አስሮ ቃለ መሃላ ሲኖራቸው ነው ደስ የሚለውና ምክንያቱም ችግር ይፈጠራል ብለን ሳይሆን የምንጠብቀው ሳይጠበቅ አጋጣሚ ችግር ይፈጠራል እና በዛ መሀል ሁሉ ቤተሰብም እኛም መከፋት ስላለ እንግዲህ ሩታዬ ትክክል ብላለች ማለት ነው። አብርሽ ግን ለምን ወደ ኋላ እንደሚጎትት አላውቅም። ወደ ኋላ ማለት የለበትም። አሁን ጉዞዋን እንዳትሄድ ለጋሼ ስትል ትታለች። ስለዛ አሁንም እሷ ጥያቄ እስከምትጠይቀው ድረስ መጠበቅ አልነበረበትም። ራሱ አውቆ ቀለበት ማድረግ ነበረበት። ምክንያቱም እኔ ሰው ከአንድ ሰው ጋር ከተጨመረው ብዙ ችግሮች አሉበት። በመሀል ሶስተኛ ወገን አለ፣ ለሱ ሌላ ለሷ ሌላ የሚናገር ለማበላሸት የሚሞክር ሰው ስላለ ይኖራል። ያለ ነገር ነው፣ የተለመደ ነገር ነው። ስለዛ በጊዜ ቀለበታችሁን አስራችሁ በቃ አንቺም ያው ውስጥሽ እርካታ ያገኛል፣ ቤተሰቦቹም እንደዛው እሱም እንደዛው ያው ለሁሉም ለእናንተም ለቤተሰቦቻችሁም በጣም አሪፍ ስለሆነ ትክክል ነው ያለችው። አብርሽ ግን አንቺ እስከምትይው ድረስ መጠበቅ አልነበረበትም። ቆፍጠን ብሎ ማድረግ አለበትን ነገር ማድረግ የነበረበት እሱ ነው። እንግዲህ ያው አንዳንድ ሰው ምን ታደርጉታላችሁ፣ በቃ
ሁሉንም ነገር በእርጋታ አደርጋለሁ፣ በተረጋጋ መንፈስ አደርጋለሁ እያለ ወይም ደግሞ በቃ አለ አይደል ከባድ ነገርን እየተመኘ በመሀል አንዳንድ ችግር ይፈጠራል እና ስለዛ ቀለል አድርጋችሁ ቀለል ባለ መንገድ እንግዲህ ሰርጋችሁንም ቀለበት ቀናችሁንም እኛ በጉጉት እንጠብቀዋለን ማለት ነው። ምክንያቱም የእናንተ ደስታ የእኛም ደስታ ነው ማለት ነው። እህታችን ወንድማችን ነህና ያው ሁሉም ሰው እኛም ቤተሰብም የሚጠብቀው ቀለበት አድርጋችሁ ከዛ ደግሞ ያው የሰርጋችሁን ቀን ነው የምንጠብቀው ማለት ነው በጉጉት። አፍጥኑት። ምን ትላላችሁ የሩታና የአብርሽ ተከታዮች? ከምር ሩታ የሴት ጀግና ናት። እውነት ያው እውነት አንድ ሰው ዝም ብሎ በቃ እኔ አፈቅርሻለሁ የኔ ነሽ ብሎ ከማለት የኔ ነሽ ማለት የሚችለው መቼ ነው? ቀለበት ሲያደርግ ነው። ቀለበት ሲያደርግ ሲጋቡ ነው አፉን ሞልቶ መናገር የሚችለው። ግን ቀለበት ሳያደርግ ሳይጋቡ የኔ ናት ለማለት ጭቅጭቅ አስፈላጊ አይደለም ማለት ነው። አስፈላጊ አይደለም። ስለዛ እንግዲህ እኛ በጉጉት እንጠብቃለን። እንግዲህ ለሰርጉ እንግዲህ ካሁኑ ተዘጋጁ ማለት ነው። የመዳም ቅመሞች የአብረሽና የሩታዬ አድናቂዎች ይሄው ሩታዬ ጠይቃለች። አብረሽም እንግዲህ ያው ምን እንደሚያደርግ እናያለን ማለት ነው። የጠየቀችውን ጥያቄ በአግባቡ ይመልሳል። ቀለበት ይታሰራል ወይስ እንዴት ነው? በቀጣይ ቪዲዮ የምናይ ይሆናል ማለት ነው። እናንተ ግን ያው ካሁኑ ነገሩ ስለተነገራችሁ ተዘጋጁበት ማለት ነው። ተዘጋጁበት። እነሱ የሄዱበትን ሄዳችሁ ያው ቀለበት ፕሮግራም ለማዘጋጀት ተዘጋጁ ማለት ነው። መግዛት አለባችሁን ነገር ገዝታችሁ በጉጉት ጠብቁ። እኔ እንደሆነ በቃ ቅርብ ነው ለእኔ እንደው አይ ይገርማል። እንግዲህ ዱባይ ከሆነ ዱባዮች በጣም ተዘጋጅተው ለእናንተ ቅርብ ነው። በተለይ ያው የመዳም ቅመሞች ናቸው። እንግዲህ ዘይት አምጡ ስትባሉ ኮዶሮክስ የምታመጡት በእነሱ ፍቅር አብዳችሁ ማለት ነው። ስለዛ የመዳም ቅመሞች እንግዲህ ሩታና አብርሽ በቅርቡ ቀለበት እንደሚያደርጉ ተስፋ አለን ማለት ነው። ያው ሩታዬ መጠየቅ አለበት፣ ወንድ ልጅ ነው። ቆፍጠን ብሎ ማድረግም የነበረበት አብርሽ ነው። ግን ሩታዬ ጠይቃለች ማለት ነው። የኛ ሴት ጀግና ያው መጠየቅም አለባት። ምክንያቱም የእሷ ራሷንም ከምትጎዳ ቤተሰቦቿንም በጉጉት የሚጠብቁት ነገር ስለሆነ ጭቅጭቅም ደግሞ በመሀል ሁሌ ይፈጠራል እና ከምራው ዝም ብሎ የምንቆየው ከሆነ በመሀል ደግሞ አለ ሸይጣን አለ ማለት ነው። ስለዛ አንድ ላይ ቀለበት ካሰሩ ግን ያው እሷም ሌላ የሚመኛት አይኖርም፣ እሱም ሌላ የሚመኘው አይኖርም። በነገራችን ላይ ወንድ ያው እስከ 4 ተፈቅዶለት የለ እንዴ? ያው ቢያገባም ሌላ ማየቱ አይቀርምና ሴት ልጅ ናት ተረጋግታ በቃ ለራሷም ክብር ነው እንደዚህ ቀለበት ሳታስር በዛውም ተንጠልጥላ ከምትቆይ ልቧ የሚረጋጋው እርካታም የምታገኘው ደስታም የምታገኘው ቀለበት ስታደርግ እና ስታደርግ ብቻ ነው ደስ የሚለው ማለት ነው። ሁሉም ነገር ፍቅረኛዬ ነህ እወድሃለሁ እወድሻለሁ የሚባለው ትርጉም የሚያስታውቀው ያኔ ነው እንጂ ዝም ብሎ ተጨምሮ ቀለበት ሲያደርጉ የኔ ነሽ ብሎ ማለቃቀሱ ተገቢ አይደለም ማለት ነው። እናም ኢንሻአላህ እንጠብቃችኋለን። እኛም ያው ለእናንተ ደስታ ለመካፈል ዝግጁ ነን። በቅርቡ እንግዲህ አላህ ያመቻችላችሁ። ለዚች ቀን እንግዲህ ያብቃችሁ። እኛም እንጠብቃለን ማለት ነው። ከምር ሴት ልጅ ቀለበት ስታደርግ ነው እንግዲህ ግርማ ሞገስ የሚሰማት ለቤተሰቧም ለራሷም ማለት ነው። ስለዛ እንግዲህ ይቺን ቀን እኛም ስንናፍቃት ነበርና በቅርቡ እንግዲህ አላህ ያሳካላችሁ ብዬ ዱአ አደርጋለሁ። አላህ ያሳካላችሁ። እኛ ባልነው ሳይሆን ፈጣሪ ባለው ነው ሁሉም ነገር የሚሳካው። እኛ ባልነው ቀን ሳይሆን ፈጣሪ ባለው ቀን ነው የሚሳካው ማንኛውም ነገር ማለት ነው።
ሩታዬ ያው ብቻ ለምን እንደሆነ አላውቅም ቀጠሮ ይያዛል ግን ይዘገያል ብላለች። እውነት ነው። ጥሩ ነገር ስለሆነ ማለት ነው። ያው የሆነ የሚጓተት ነገር አለ ወደ ኋላ ማለት ነው። ያው ሄዶ ግን አላህ ቀን መከሰቱ አይቀርም። ያቃዳችሁት ያሰባችሁት መሳካቱ አይቀርም እና አብሽሪ የኛ ጀግና ይሳካልሽ። የኛ መልካም የኛ ቅን የኛ ጀግና ማለት ነው። ደስታሽ ደስታችን ነው። ይሳካልሽ፣ አላህ ያሳካልሽ ማለት ነው። ወደ ቤተሰቦቼ የዛሬው ቪዲዮ በዚህ ያበቃል። በቀጣይ ደግሞ በሌላ በአዲስ ርዕስ እስከምንመጣ ድረስ ባላችሁበት ዓለም ዳርቻ አላህ ከክፉ ነገር ይጠብቃችሁ ይጠብቀን። ሰላም ለእናት ሀገራችን ኢትዮጵያ፣ ፍቅር፣ አንድነት፣ መተሳሰብ፣ መቻቻልን ይስጠን ማለት ነው። እናም ለቤቴ እንግዳ ሆናችሁ ሰብስክራይብ አድርጎ ነባሮቹ እንደተለመደው ሼር ላይክ በማድረግ አበረታቱኝ። አብረን እንደግ፣ አብረን እንለወጥ፣ አብረን እጅ ለእጅ ተያይዘን ወደፊት። እሺ እናም ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።